በምስጋና በየዘምራለሁ ኢየሱስ ጋር። ሻሎም የጌታ ቤተሰቦች እንዴት ናችሁ? ዛሬ የምናየው የእግዚአብሔር ሐሳብ ስንት አይነት ዕውቀት ነው ያለው? አሁን የምናየው ስለ ስፒሪቹዋል ስለ መንፈሳዊ ዓለም ያለው ዕውቀቶች ብቻ ሳይሆን ሴርኩላር ዓለም ላይ ጠቅላላ ዕውቀት ስንል ስንት አይነት ዕውቀት ነው ያለው፣ ለምን ይጠቅመናል የሚለው ሐሳብ ወደ ቤተክርስቲያን አሰራር፣ ወደ አገልግሎት መንፈስ፣ ወደ ቸርች ነገር ስንመጣ ይገባናል ምን ማለት እንደሆነ ማለት ነው። ስለዚህ ዕውቀቱ ማወቅ ቁጥር ነው። ሶስት አይነት ዕውቀት ነው ያለው። የመጀመሪያው ዕውቀት ኢንፎርማል ወይ ደግሞ ኢንፎርሜሽን በምንበለው በኢንፎርሜሽን የተሰበሰበ ወይም ደግሞ ኢንፎርሜሽን ምን ልበለው በኢንፎርሜሽን የተሰበሰበ እንዳለ አይነት ዕውቀቱ ነው። መጽሐፍ ቅዱስ ኢዮብ 42 ቁጥር በወሬ ወይ በኢንፎርሜሽን ወይ በጥናት የተሰበሰበ ዕውቀት ነው። ኢዮብ 42 ቁጥር 5 እናገኘዋለን። ኢዮብ ከአንደኛው ምዕራፍ ጀምረን እስከ 42ኛው ምዕራፍ እንዳልተናገረ አዩት። እንግዲህ በሙሉ የተናገረው በመሃል አማካሪዎች ሶስቱ ሽማግሌዎች እና ጎደኞች ቢናገሩም ተናግረዋል። 42 ግን ቁጥር 5 ምን አለ? በወሬ ሰምቼ ነበር ስላንተ አውቄ ነበር። አየህ፣ ለካ ኢዮብ እግዚአብሔርን የሚያውቀው በምን ነው? በኢንፎርሜሽን ነው። አሁን ስለ እግዚአብሔር ማወቅና እግዚአብሔር ማወቅ በጣም ስለሚለያይ የመጀመሪያ ዕውቀት በቤተ ክርስቲያንም ያለ ምንድነው? በፌስቡክ፣ በዩቲዩብ፣ በመጽሐፍት፣ ቲክቶክ፣ ትዊተር፣ በአስተማሪዎች በተማርነው ቴዎሎጂካል አይዲዮሎጂ በአሜሪካ ነገር ለምሳሌ ያስተምሩሃል። አንዳንድ ሰዎች በተለይ በዲሲ አካባቢ ያስተምሩና ትልቅ ቴዎሎጂ አለ። ውጭ እንደወጣ ሲጋራ ሲያጨስ ታገኛቸዋል። መምህራኖች መጽሐፍ ቅዱስ እኮ ነው የምላቸው። እንዴት ነው ስላቸው፣ ምን ችግር አለበት? የት አለ መጽሐፍ ቅዱስ ሲጋራ ትናት በሌ። ይሄ እነዚህ ሰዎች የሚያስተምሩት መጽሐፍ በምንድን ነው? ኢንፎርሜሽን ከአባቶቻቸው ፓስተሮች ሆነው የቆሙ ናቸው። ኢንፎርሜሽን ተምረዋል። ስለዚህ ያስተምራሉ። ከነጭ ጋር ከስዊድኖች ጋር አገለግል ነበርና አንዱ ምንድነው ያለን ትዝ ይለኛል። ምንድነው ምን ችግር አለበት? ተምረህ እኮ ነው የምታስተምረው አለኝ። ኢንፎርሜሽን ነው ይሄ። በኢንፎርሜሽን እንደዚህ አይነት አገልጋዮች ቁጥር ስፍር የላቸው። በእኛም በኤርትራውያን በኢትዮጵያውያን ነው ማለት በጣም ከባድ ነው ማለት በኢንፎርሜሽን። ሁለተኛው አይነት ዕውቀት ይሄ ስላችሁ ዕውቀት ስለ ሰይጣንም ስለ እግዚአብሔርም ስለያለ ማለት ነው ነገር። ሁለተኛ አይነት ዕውቀት ደግሞ ያወቅከው በትክክል መንገድ ያለማወቅ ዕውቀት አለ። ዕውቀት ነው ግን በትክክለኛ መንገድ ያልሆነ ዕውቀት። ወንጌል ዮሐንስ 5:39 ነው። ጌታ ኢየሱስ ክርስቶስን መጽሐፍት ሁሉም ትመራምሩታላችሁ። ከዘፍጥረት እስከ ሚልክያስ 39 መጽሐፍ ይመራምሩታል። ዝም ብለን እኛ አውቅ ያለው እንደምንለው አይደል፣ ይሸመድዱታል በአፋቸው። የሚገርም ነገር ግን ጎሎ አላገኙትም። በሌላ አባባል 11 22 ኳስ ተጫዋቾች ሜዳ ላይ ያስገብተህ ኳሷን መቀማት ማለት ነው። ምን ያደረጉ ምን አይነት ምን ልትችላለህ? ፈሪሳውያን እንደሱ፣ ሰዱቃውያን እንደሱ ነው የሚያደርጉት። ፈሪሳውያን የአይሁድ ቤተ እምነት እንደሱ ያጠኑታል በደንብ። ክርስቶስ ግን አላገኙትም። እንዲያውም ለክርስቶስ የተጻፈው ለሌላ እንደተጻፈ አድርገው ይተረጉሙታል። ስለዚህ ምን አላቸው? ትክክለኛ ዕውቀት የላቸውም አላቸው። አውቀዋል፣ ዕውቀት አላቸው፣ ግን በሌላ መንገድ ነው ያወቁት። ይሄ ማለት ለአንድ ሌባ የሆነ ሰው ትክክለኛ እንደ ጻድቅ ሰው ስታውቀውና ለአንድ ጻድቅ ሰው እንደ ሌባ ስታውቀው፣ ለአንድ ቁም ነገረኛ ምንም አይጠቅምም ብለው ሰዎች ያወርልህ እና እንዲሁ ብለህ ስታውቀው አይጠቅምም ብለህ፣ ለአንድ የሚጠቅም ሰው ደግሞ ለአንድ ወሬኛ ሰው ደግሞ በጣም ጎበዝ ነው ሲሉ እና በጣም ጎበዝ መሆን ስታውቀው እያወቅነህ ግን በሮንግ መንገድ ነው፣ በትክክል መንገድ ያልሆነ ዕውቀት ማለት ነው። ለዚህ ነው ምን ተነገረልህ ስላንተ ሳይሆን እንዴት ቆየህ ነው ወሳኙ የምንለው። ሶስተኛ አይነት ዕውቀት ግን ትክክለኛ አይነት ዕውቀት ነው። እንዲያው እኛ የምንለው በትምህርት መጽሐፍ ቅዱስኛ ትምህርት መጽሐፍ ቅዱስ ላይ የምንናገረው የዕውቀቶች ሁሉ ዋና የደም ሁለተኛ ጴጥሮስ 3:18 ያለው ነው። እናንተ ግን ይላል ጌታ ኢየሱስ ክርስቶስን በማወቅ ደጉ። የተሰቀለው ጌታ ኢየሱስ ስናቅ እኮ አራት ነገር ነው የምናውቀው አይደል? 1 30 ዓመት የተቀመጠበት ኑሮው ስናቅ፣ 2 3 ዓመት ያገለገለበት ነገር ስናቅ፣ 3 ተሰቅሎ ሞቶ ተነስቶ የሰራው ስራ ስናቅ፣ 4 አሁን በአብ ቀኝ ተቀምጦ እየሰራው ያለ ስራ ማወቅ። ከዚህ በላይ አልፎም በውስጣችን ሲቀመጥ የሆነልንና እሱ ጋር ስንሰወር የመጣበት ነገር ስናቅ ትክክለኛው ይህ ዘመናችን ሙሉ ተምረን ማናውቀው ነገር ነው በመገለጽ ስናቀው። አሁን ትክክለኛ መጽሐፍ ነው እያነበብኩት ያለው። ወደ ትክክለኛ ቤተክርስቲያን ነው የሄድኩ ያለው። ትክክለኛ አገልጋይ ነው የሚያገለግለኝ ያለው። የምትፈልጉት በዚህ ነገር
ቼክ ማድረግ ትችላላችሁ ማለት ነው። ቅዱሳን ክርስቶስን ተደጋጋሚ ማወቅ። ለዚህ ነው ኤፌሶን 4:20 ክርስቶስ እንደዚህ አድርጋችሁት አልተማራችሁትም የሚለው። ስለዚህ ዘመናችን ሙሉ ግራጁዌሽን የሌለው የትምህርት አርዕስት ክርስቶሎጂ ነው። ስለ ክርስቶስ እናጠና አንድ ግራጁዌሽን የለውም። ለዘመናት ሙሉ ወደ ጌታ ስንሄድ ወይ ጌታ ስንመጣ አቀናል የምንለው ስናየው 2-3% ሊሆን ይችላል ክርስቶስ መገለጡ አይጨረስም፣ ተገልጦ አይጨረስም። ስናጠናው ሁሉ ነገር በክርስቶስ ይጠረጠር ማለት በክርስቶስ እንተረጉመው። መጽሐፍ ቅዱስ እንዴት ነው የምተረጉመው? 15 መንገድ አለኛ የምናስተምረው። አንዱ አትሊስት ሁሉ በክርስቶስ መተርጎም፣ ክርስቶስ በመጽሐፉ የትኛው ነው በማለት ስለ ክርስቶስ በብሉይ ኪዳንስ ስታጠና ክርስቶስ የሚወክል ማን ነው ስትል ዛጋ ስለ ክርስቶስ የሚያወራስ የትኛው ነው ስትል በክርስቶስ ሲተረጎም ራሱ መጽሐፍ ቅዱስ የክርስቶስ መጽሐፍ ተብሎ ይጠራል ማለት ነው። ሁሉ ጽሑፎች ስለኔ ይናገራሉ። ስለዚህ ቅዱሳን በየትኛው እውቀት ነው ያለ ነው? አሁን ስለ እያንዳንዱ አሁን I'm not talking about just spiritually ፊዚካሊ ማተሪያሊ አትኮል የሄድንበት ስፍራ የምንገኝበት ስፍራ ራሱ ቤት አንድ ነገር ስለ በየትኛው እውቀት ነው እያወቅ ነው ያለ ነው? ቅዱሳን ዛሬ ይሄላችሁ ፈልጋለሁ። ክርስቶስን በማወቅ እንደግ። መጽሐፍ ቅዱሳችን ላይ ክርስቶስ በሶስት መንገድ ያወቁ ሰዎች አሉ። በወሬ ያወቁታሉ። በአንደኛው ያልኳችሁ መንገድ በወሬ ሰምተው የመጡ፣ ሁለተኛው ደግሞ በሮንግ መንገድ ያወቁ ፈሪሳውያን ደግሞ ነበሩ። አሳች ያሉት ነበር። ሶስት በመገለጥ ያወቁ ደግሞ ማቴዎስ 10 አንተ የእግዚአብሔር ልጅ ነህ ያሉት እነ ጴጥር ደግሞ ነበሩ። ዛሬ ክርስቶስን ማወቅ ይሆንብን እንዴት? መጽሐፍ ሁሉ ጊዜ መጠጥ አጋንንት በፈሳሽ መልክ እንደሚለው ሁሉ ጊዜ መጽሐፍ ቅዱስ ማወቅ ደግሞ ክርስቶስን በወረቀት መልክ ማወቅ ነው። በመገለጥ በተለይ ስታጠናው ማለት ነው። ግልጽ ሲልልህ ክርስቶስ ሲበራልህ በትክክል ዛሬ መጽሐፍ ቅዱስ አንብቤያለሁ ተባርኬያለሁ ካላችሁ ክርስቶስ ካነበባችሁ መጽሐፍ የት ቦታ አገኛችሁ ነው የምላችሁ እንጂ ሸምድዱት እንጂ ህይወታችሁ የሚያሳይ መጽሐፍ የለም። ክርስቶስ የሚያሳይ ብቻ ነው። ክርስቶስ ባያችሁ ቁጥር ነው ህይወታችሁ የምታዩት። ይሄ አራት ነገር ላስቀምጥላችሁ። በማቴዎስ 16:16-20 ያለው 4 ፖይንት ይዘዋል። እዛ ላይ ካጠናችሁት አራቱ ቬሪ ሲሪየስ ናቸው። ክርስቶስን ማን መሆኑ ባወቅነው ቁጥር ራሳችን እናውቀዋለን። ራሳችን ባወቅን ቁጥር ምን እንደሆንን ምን እንዳለን እናውቃለን። ምን እንዳለንና ምን እንደሆንን ባወቅን ቁጥር ምን ማድረግ እንደሚገባን እናውቃለን። ይሄ ነገር በደንብ ያዙት። እናንተ የተባረካችሁ ናችሁ። ሼር አድርጉት። ዩቲዩቡ አትኮል ሳብስክራይብ አድርጉ። በዩቲዩቡ ሊንኩን ሙቱት ኖቲፊኬሽን እንዲመጣላችሁ። ላይክ ማርጉት። ሌላው ፌስቡክ አለን፣ ያው ታች ያለው ታይታላችሁ። ትዊተር እንደገና ደግሞ ዋትኮል ቲክታክም አለ። መጽሐፍ ለምትፈልጉ ግን 20 አለ። እሱን 3 በእንግሊዝኛ ነው። ስፒሪቹዋል ዋርፌር መንፈሳዊ ውጊያ እና what my future የኔ ነገር ምንድነው የሚል እንደገና the great benefits of praying tongues በልሳን መጸለይ ተቆሚሉ በamazon.com ማግኘት ይችላልላችሁ። amazon.com አፖስትል ሐነሽ ወይ ሐነሽ ብላችሁ ካገኛችሁት መጽሐፉ ልታገኙ ይችላልላችሁ። ኮንፈረንስ አለን። ሜይ ወር ነው ያለነው። ሜይ ኮንፈረንስ አለን። እዛው ሬክላሙ ተከታተሉት። ሌላው ደግሞ በይበልጥ በአማርኛ አገልግሎት የሚጀመርበት ቀን ያመቻችን ስለሆነ እግዚአብሔር ይረዳናል። ከሁሉ በላይ ምላችሁ ግን በመጨረሻ ይሄ በጣም የኔ ምክርነት ሁላችን መመለስ ይገባናል። ሐዋርያቶች፣ ነቢያቶች፣ መምህራን፣ ወንጌላውያን፣ አማኞች ራስ መመለስ ይገባናል። ትምህርቶቻችን፣ ስብከቶቻችን፣ መዝሙሮቻችን፣ ልምዳችን ራሱ የምንመሰክረው ምስክርነት ከክርስቶስ ውጭ ከሆነ እግዚአብሔር ማያቆም ለሰይጣን የሚመች የውጊያ ስፍራ ነው የሚሆንብን። እዚህ በጣም ከክርስቶስ ውጭ መስበክ ምእመኑም መስማት የለበትም። እኛ ብቻ ሳይሆን ምእመኑም ሪጀክት ማድረግ አለበት። ከመድረክ ስብከት ትምህርት አትስሙት፣ ከቃሉ ስሙት። መድረኩና ቃሉ አንድ ከሄደ አሜን በሉት፣ ካልሆነ ሪጀክት አድርጉት። በህይወት ትኖራላችሁ። ሰላማችሁ የበዛ ነው። ሻሎም